በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ጦርነት ተፋፍሞ ቀጥሎም በአማራ ፋኖዎች በኩል ዛሬ አዳሩና አስደሳች ድል ተመዝግቧል። በዚህ ትንቅንቅ የሪፐብሊካን ጋርድ አባላትን ጨምሮ ከ430 በላይ የብልጽግና የጦር ሰራዊትም ተደምስሰዋል የተባለው መረጃውን በዝርዝር ይዘነዋል። በጎጃም ቀጠና ደጋዳሞት ላይ የገባው የአገዛዙ ጦር ከባድ ጉዳት ማስተናገዱ ሰምቷል። ውጊያው በሻለቃ ዝናቡ ልንገረው እንደተመራ የተነገረ ሲሆን በዚህ ውጊያ የብልጽግና ከፍተኛ የጦር አዛዦች ጭምር መሰናበታቸውን የታወቀው በዝርዝር የምንመለከተው ሌላኛው መረጃችን ነው። በሌላ በኩል የብልጽግና አየር ኃይል የተመረጡ ቦታዎችን በጀት ለመደብደብ መወሰኑ ሲነገር ለጀት ድብደባው ታርጌት የተደረጉ ቦታዎችም ተጋልጧል። በዝርዝር እንመለከተዋለን። በአማራ ክልል መንግስትና በማስረሻ 9 መካከል የሰላም ስምምነት መፈራረሙን ተከትሎ በአማራ ክልል ጫካ የነበሩ በርካታ ታጣቂዎች በተለያዩ አካባቢዎች የመንግስትን የሰላም መንገድ ተቀብለው እጃቸውን እየሰጡ መሆኑ ተደርጎ የሚነዛው ፕሮፓጋንዳ ፍጹም ሐሰት መሆኑ ተነግሯል። በዝርዝር ወደ እናንተ እናደርሰዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርሱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። በአማራ ክልል በአራቱም ክፍለ ግዛቶች እንደ አዲስ ያገረሸው ሰሞነኛው ትንቅንቅ ቀጥሎም ትላንት አመሻሽና ዛሬ ሌሊቱን በበርካታ የክልሉ አካባቢዎች ከፍተኛ ፍልሚያዎችም ተደርገዋል። በዚህም በክልሉ የተለያዩ አካባቢዎች የሚካሄዱ ውጊያዎች ያለምንም ፋታም ተፋፍመው ስለመቀጠላቸውን የተነገረው እየተደረገ ባለው ወደ ውጊያም የአማራ ፋኖ ኃይሎች ለህልውና ዘመቻው በቂ ምላሽ እየሰጡ ድል ማስመዝገባቸው የተገለጸ ሲሆን በአንጻሩ የአገዛዙ ጦር ዛ23ን ጨምሮ ሞርተርና ዲሽቃ እየተኮሰም በንጹሃን ላይ ጥቃት ቢያደርስም የአማራ ፋኖ ፈርጣማ ክንድ ግን ሁሉን ነገር ፎርሽ ማድረጉም ይሰማው። በዚህ ሁሉ መካከል ግን እያሸነፈ ነው የሚለው የአብይ አህመድ አስተዳደር ቅጥያጣው የውሸት ፕሮፓጋንዳ ሲቀጥል የብልጽግናው አገዛዝ በውሸት ፕሮፓጋንዳው በክልሉ ሰላም ሰፍኗል፣ ጽንፈኞች እጅ ሰጥቷል እያለ ቢሆንም የአማራ ፋኖ ኃይሎች በሸዋም በጎጃም በጎንደርና በወሎ ቀጠና ያገዛዙን ጦር አሁንም ድረስ አሳሩን እያሳዩት ይገኛሉ። ትላንት አመሻሽ ጀምሮ ሌሊቱንም በወሎ ቀጠና ላይ በተደረገ አውደ ውጊያም የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የሚኒልክ ዕዝ የፋኖ ኃይሎች በጥምረት ድል ማስመዝገባቸውን የደረሱ መረጃዎች ያሳያሉ። የአማራ ፋኖ ብሔራዊ ኃይል የሚኒልክ ዕዝ የደጋው መብረቅ ኮርና የምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር በደላንታ ወረዳ ትላንት ምሽቱን ባደረጉት ከፍተኛ ትንቅንቅ ድል መቀዳጀታቸውን መዘገባችን የሚታወስ ሲሆን ሆኖም ያገዙ ኃይል ሌሊቱን በመሰባሰብ ለበቀል የገባ ቢሆንም በደጋው መብረቅ ኮር በጽናት ክፍለ ጦርና በኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ እንዲሁም በ7ኛ ሻለቃ ባረጉጃኑስና ቦረና ኪዳነ ምሕረት ላይ ከፍተኛ ድል ማስመዝገባቸውም ተነግሯል። ህዳር 27 ቀን 2018 ዓ.ም በደላንታ ወረዳ ፀሐይ መውጫ አረጉጃኑስ ላይ በተደረገው ውጊያ በርካታ የብልጽግና መንግስት የጦር ሰራዊት ሲደመሰስ ጥቂት የማይባል ቁስለኛ መደረጉም ተረጋግጧል። በሌላ በኩል በሸዋ ቀጠና የገባው የብልጽግና መንግስት 103ኛ አየር ወለድ ኮማንዶ ኃይል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና በአሳምነው ዕዝ ባዜ ዘርዓ ያዕቆብ ኮር በ7 ለ7 ክፍለ ጦር ድባቅ መመታቱ ሰምቷል። የብልጽግናው አገዛዝ ያዜ ዘርዓ ያዕቆብ ኮር 7 ለ7 ክፍለ ጦር የፋኖ ኃይሎች አሉበት ወደ ተባለው አካባቢ ዘልቆ በመግባት ከባለማድረግ ቢሞክርም ሙትና ቁስለኛ ተደርጎ ተመልሷል የተባለው ያዜ ዘርዓ ያዕቆብ ኮር 7 ለ7 ክፍለ ጦር በትናንትናው ዕለት ማለትም ህዳር 28 ቀን 2018 ዓ.ም በኤፍራት አካባቢ ካገዙ ኃይል ጋር ባደረገው ውጊያ ያገዙን ኃይል ክፉኛ የመታው ሲሆን ክፉኛ የተመታው የብልጽግና ጥምር ጦር ሰራዊትም የፋኖን በትረ መቋቋም ሲያክተው በንጹሃን ላይ ጥቃት ማድረሱን የተነገረው። በተያያዘ ዜና በዚሁ በሸዋ ቀጠና የጀነራል ተፈራ ማሞ ብርጌድ መብረቁ ሻለቃ መብረቃዊ ጥቃት በመፈጸም ድል ማስመዝገቡን አስታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የከስም ኮር ውስጥ የሚገኘው የጀነራል ተፈራ ማሞ ብርጌድ የመብረቁ ሻለቃ አረርቲ ከተማ ውስጥ መሽገው በነበሩ የብልጽግናው ጥምር ጦር ሰራዊት ላይ ጥቃት ማድረሱን አስታውቋል። ጥቃቱ የተፈጸመው ሸዋ ገነት አካባቢ ላይ ሲሆን ይህ ቦታ ከከተማው ወደ አዲስ አበባና ሞጆ እንዲሁም የናዝሬት መውጫ እንደሆነም ተነግሯል። በዚህ አካባቢ ጨለማን ተገን ያደረጉ በኬላ ጥበቃ ሰበብ ለዝርፊያ በተሰባሰቡ ላይ ነው ጥቃት የተፈጸመባቸውም ተብሏል። በዚህ ጥቃት ከ10 በላይ የጥምር ጦር ሰራዊት አባላት ሙትና ቁስለኛ መደረጋቸውን ይሰማው። በሌላ መረጃችን በጎጃም ቀጠና ጎንጂ ቆለላ ላይ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ዮሐንስ አለማየሁ ሻለቃም የፋኖ ኃይሎች ጠላትን አይቀጡ ቅጣት በመቅጣት የተረፈውን በታትነው መልሰውታል ተብሏል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር የዮሐንስ አለማየሁ ሻለቃም ወደዚሁ ወደ አንጋሳ ቀበሌ የተንቀሳቀሰውን ያገዙ ኃይል በደፈጣ በመታተን ወደ መጣበት መመለስ መቻሏን አስታውቃለች። መከላከያ ሰራዊቱ ሚሊሻዎችን በማስከተል ወደዚያ አንጋሳ ቀበሌ ቢገባም
እንዳሰበው ሳይሆን ቀርቶ በደፈጣ መመታቱ ሲነገር በውጊያውም ከ10 በላይ የሚሆኑት ሙትና ቁስለኛ መደረጋቸውን የደረሱን መረጃዎች አመላክታሉ። በዚህ ከ10 በላይ የመከላከያ ሰራዊት አባላት ሙትና ቁስለኛ በመሆን ያጣው ጠላት እንደለመደው አትርሴ በልስቲ የተባለን የንጹሃን ቤት አቃጥሎም ከብቶችንም ይዞ ሄዷል የተባለ ሲሆን በአርሶ አደሮች ቤት ውስጥ በመዘዋወርም ሊጥና ዱቄት ሳይቀር ደፍቶ ተመልሷል የተባለው። በአጠቃላይ በክልሉ በአራቱ ማዕዘናት ከሰሞኑ ከህዳር 25 ቀን 2018 ዓ.ም እስከ ትላንት ህዳር 28 ቀን 2018 ዓ.ም በነበረው ውጊያዎች አንደኛ በጎንደር ቀጠና በበላይ እዝ ኢትዮ ሱዳን ድንበር በመተማም ሽመል ጋራና በጎንደር ከተማ ዙሪያ ከ310 በላይ የብልጽግና ጥምር ጦር ሰራዊት ሲደመሰስ በርካታ የጦር መሳሪያም ተማርኳል ነው የተባለው። በጎጃም ቀጠና ደግሞ በቴዎድሮስ እዝ በሰከላ፣ በጃዊም፣ በዳንግላ፣ በደጋዳሞትና በደንብጫም ከ200 በላይ የብልጽግናው ጥምር ጦር ሰራዊት ሲደመሰስ ከ100 በላይ ደግሞ ጥቁር ክላሽ መማረኩም ታውቋል። በወሎ ቤት አማራ በሚልክ ህዝብ በራያ ቆቦ ባላማጣም በጥሙጋና በጋሸና ከ430 በላይ የብልጽግናው ሪፐብሊካን ጋርድ ጭምር መደምሰሱ ታውቋል። ሌላው በሸዋ ቀጠናም ያሳምነው እዝና በሸዋ ጠቅላይ ግዛት እዝ በጋራ በመሆን በመንዝ በመራቤቴና በደብረ ብርሃን ከተማ የብልጽግና አየር ወለድ ኮማንዶ ከ270 በላይ የሚሆነው መደምሰሱም ተረጋግጧል። ይህ በእንዲህ እንዳለም የመከላከያ መኮንኖች ከአማራ ብልጽግና አመራሮች ጋር ከፍተኛ ቅራኔ ውስጥ መግባታቸውን ወታደራዊ ምንጮች ገልጸዋል። በተለይም የፌዴራል ኃይሉ ጣልቃ እንዲገባም ከይልቃል በተጨማሪ ትልቅ ድርሻ እንዳለው የሚነገርለት አቶ ተመስገን ጥሩነህና የክልሉ ፕሬዝዳንት አረጋ ከበደ በክልሉ ሰላም ሰፍኗል የሚሉት ፍጹም ስህተት ነው፣ ክልሉ አሁንም የከፋ ችግር ውስጥ ነው ሲሉም የመከላከያ መሪዎች መናገራቸው ሰምተዋል። የጦር ጀነራሎቹ በክልሉ ሰላም ለማስፈን ተስፋ የተጣለው በአድማ ብተና በፖሊሶችና በሚሊሻ ነበር እያለው ቢሆንም ውጤቱ ግን በተቃራኒ ነው ማለታቸውም ተነግሯል። የመከላከያ ኃይሉ መመናመኑን ተከትሎም አማራጭ አንድ የተባሉት አድማ ብተናና ፖሊስ እንዲሁም ሚሊሻዎች ቢሆኑም እየከዱ ፋኖን የተቀላቀሉ በመሆናቸው በመከላከያ የጦር መኮንኖች በኩል እምነት እንዳልሰጣቸውም ታውቋል። በተለይም በውጊያው ጊዜ ዝግጁ አለመሆን፣ ለድፍታ ጥቃት ፈጣን ምላሽ አለመስጠትና ለፋኖ መረጃ በማስተላለፍ የመከላከያን ኦፕሬሽን እንዳይሳካ ማድረጉ ላይ አድማ ብተናና ሚሊሻ እንዲሁም ፖሊስ ሚና እንዳላቸው ተገምግሟል የሚሉት የወታደራዊ ምንጮቹ። ይህም በተመለከተ ደግሞ የብልጽግናው ከፍተኛ ወታደራዊ አመራሮችም ሚሊሻውም ሆነ ፖሊስ እንዲሁም አድማ ብተናው እየከዳ ያለው የአማራ ክልል የብልጽግና አመራሮች በከፍተኛ ሁኔታ መስራት ባለመቻላቸው ነው ሲሉ ተደምጠዋል። በተጨማሪም የመከላከያ መሳሪያን በመያዝ ለአማራ ፋኖ እጅ መስጠትና መኮብልልም አንዱ እንቅፋት በመሆኑ የብልጽግናው መሪዎች እንደሚሉት ክልሉ ሰላም አልሆነም ሲሉ የመከላከያ አመራሮች ባደረጉት ግምገማም ማረጋገጣቸው ተሰምቷል። ይህን የአማራ ክልል ባለስልጣናትና የመከላከያ ጦር መኮንኖች አለመስማማትን ተከትሎ የብልጽግናው መንግስት የውይይት መድረክ ማዘጋጀቱ ሲነገር ውይይቱ ደግሞ በባህር ዳር ይደረጋል ስለመባሉም ተጠቁሟል። በሌላ በኩል በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የዘላቂ ሰላም ስምምነት መፈራረሙን ተከትሎ በአማራ ክልል ጫካ የነበሩ በርካታ ታጣቂዎች በተለያዩ አካባቢዎች ላይ የመንግስትን የሰላም መንገድ ተቀብለው እጃቸውን እየሰጡ ይገኛሉ የሚለው ያገዙ ፕሮፓጋንዳም በፍጹም ውሸት መሆኑ ታውቋል። አገዛዙ ህዳር 27 ቀን 2018 ዓ.ም በማዕከላዊ ጎንደር ዞን በወገራ ወረዳና አካባቢው ራሱን የጎንደር ቢጋሻው እያለ የሚጠራው ቡድን አባል የነበረው በርካታ ታጣቂዎች የመንግስትን የሰላም ጥሪ ተቀብለዋል ሲል የከረመ ፎቶን ጭምር በማቀናበር ዘገባ አሰርቷል። ይሁን እንጂ አገዛዙ በጎንደር አርማጭሆና በማዕከላዊ ጎንደር 2 ዲሽቃ፣ 3 ስናይፐር፣ 2 ብሬንና መስረየስ 23 ክላሽንኮቭ መሳሪያ ከነሙሉ ተኳሻቸው ይዘው ትግሉ የተነሳበትን ዓላማ መንገድ ስቷል በማለት የሰላም ጥሪውን ተቀብለው ለመንግስት እጃቸውን ሰጥተዋል በሚለው ዘገባ ፍጹም ነጭ ፕሮፓጋንዳ መሆኑም ተረጋግጧል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በቸር ቆዩኝ።